አሰላሙ አለይኩም ወራህመቱላህ ወበረካቱ። ውድና የተከበራችሁ የሁሉድ እና የሁዳ ዩቱብ ተከታታዮች በሙሉ እንዴት ናችሁ? ደህና ናችሁ? አለን አልሐምዱሊላህ ማሻአላህ። ዛሬ ወጉ ደርሶኝ ጥንቅሽ በጣም በላሁ ማለት ነው። ማሻአላህ ጥቅምቱ አልፎ አሁን ህዳር 23 ምናምን እንገኛለን። ለማንኛውም በጥቅምት መስከረምና ጥቅምት ህዳር ምናምን ኢትዮጵያ መገኘት እሸት ምናምን አይጠፋምና ማሻአላህ ጥንቅሽ እንደዚህ ምናምን ነገር ማለት ነው። እንግዲህ ይሄ ተበላው የተከሰከሰው ነው የተከሰከሰው ነው። ማሻአላህ ትላላችሁ። እንዴት ናችሁ የኔ ቤተሰቦች፣ የኔ ተመልካቾች? ደህና ናቸው? እኔ ሰላም ነኝ አልሐምዱሊላህ። ኢትዮጵያ ኑ ኑ ኑ። ምክንያቱም እሸትና ግዳይ ናፈቃችሁ ብዙዎች ናችሁ ማለት ነው። እና ብዙ ዘንድሮ ይሄ ጥንቅሽ ምናምን ነገር የለም፣ ግን እንደዚሁ አጋጣሚ ተገኝቶ በላሁኝ ማለት ነው። አልሐምዱሊላህ። በባለፈው ሰዓት ደግሞ አረንጓዴ በቀሎ፣ ገብስ በቃ ምናምን ነገር አሳይቻቸው ነበረ። አሁን ያ ደግሞ አልፎ ደርቆ ይሄን ይመስላል። ይሄ ቦታው ነው የነበረበት፣ ተጋጧል። እሸቱን በልተናል። እዚህ ጋር ደርሷል ማለት ነው። ወላሂ በጣም ደስ ይላል። ጥቅምት ምናምን አካባቢ እስከ ህዳር ባለው መገኘት ኢትዮጵያ ላይ አረንጓዴ የነበረው አሁን ላይ ግን እንደዚህ ሆኗል ማለት ነው። ወላሂ እንዴት ናችሁ? እንዴት ናችሁ እናንተ? ሳኡዲ እንዴት ነው? በስራ ላይ የምትገኙ ሁላችሁም ሰላም ናችሁ ወይ? እኔ ጋር አልሐምዱሊላህ አሪፍ ሰላም ቆንጆ። የኢትዮጵያ አየር ይሄን ይመስላል። እንደዚህ ልብስም ማጥቢያ ያሰጣ አልጠፋም ምናምን ነገር ማለት ነው። ይሄ ባህር ዛፍ ይባላል። በባለፈው አሳይታችሁ ነበር። ይሄ በቀሎ ራሱ አረንጓዴ ነበረ ወላሂ ግቢው እንዳለ አረንጓዴ በአረንጓዴ ነበረ። አሁን ግን ደረቅ ሆኗል ማለት ነው። ይመስላል። ይሄን ታውቁታላችሁ። ባህር ዛፍ ይባላል በእኛ አካባቢ። እናንተ ጋር ምን ይባላል? ይሄ በርበሬ በባለፈው አሳይቻችሁ ነበር። ሙሉና አረንጓዴ ነበረ። አሁን ላይ ቀልቶ ምናምን ተለቅሟል ማለት ነው። በቃ አሁን ላይ ድርቀት ነው የሚታየውና ምንም አሁን ላይ ዝናብ አይፈለግም። ነገር ግን የደረቀ መሬት ነው በእንደዚህ መልኩ ይገኛል ማለት ነው። እስኪ ይሄ ዛፍ ምን ይመስላችኋል? ይሄን የሚያቃለኛ ጋር ጥቁር እንትን ይሄ ምንድነው ስሙ? ግራር ይባላል። እዚህ ጋር ቅንጭብት ይባላል። እዚህ ጋር ባህር ዛፍ ይባላል። እዚህ የበረሃ ዛፍ ይባላል። ወዘተ የመሳሰሉት አይሆን። አየሩ ዝናብ ባይኖርም ንፋሱ በጣም ደስ የሚል ነው ማለት በቃ ንፋስ አለ፣ ፀሐይ አለ፣ ንፋስ ነው። አየሩ ቀዝቃዛ ነው። በጣም ያምራል ማለት ነው። ይሄን ይመስላል የዘመዶቼ ቤት ግቢ ይሄን ይመስላል። ማሻአላህ ደስ ይላል። ባይሆን በቀሎ ደርቋል። በቃ አሁን ላይ ደርቆ ማለት ይሄው እንደዚህ ይታያቸዋል። ይሄው እንደዚህ ተለቅመዋል ማለት ነው። እና ውድ የተከበራችሁ ቤተሰቦች አብሽሩ፣ በርቱ፣ ጠንክሩ። በዚህ አጋጣሚ ኢትዮጵያ ላይ ምንም አይነት ስራ የለም፣ መስራት ይከብዳል። ስራዎች በሙሉ ሁሉም ተይዘዋል እና እዛ በስደት ላይ እስካላችሁ ድረስ ጠንክሩ፣ በርቱ ማለት ነው። እዚህ መታችሁ እንዳታላዝኑ። አሁን ላይ ጠንክሩ። እውነት ለመናገር ወላሂ እዚህ ያሉት ማለት ነው እዚህ ያሉት መውጫ ቀዳዳው የጠፋባቸው ናቸው። ለመስራትም ለምንም ትንሽ አየሩ ይከብዳል። አሁን ላይ ግን አልሐምዱሊላህ እኛ ጋር ሰላም ነው። ይሄ ጦርነት ምናምን የሚለው ነገር በጣም ሰላም ነው አሁን ላይ። በተለይ እኔ ከመጣሁ በኋላ የሰላም ኖቤል ያስፈልግሻል፣ ሰላሙን አረጋጋሽልን ብለውኛል ማለት ነውና
ውዶችዬ ጠንክሩ፣ በርቱ። የወጣችሁበትን አላማ አትዘንጉ ለማለት እወዳለሁኝ። በትንሽ ብርም ቢሆን ካሱ ሆናችሁ ምንም ይሁን ምን ስሩ። እዚህ ትንሽ ይከብዳል። ሁሉም የራሱን ነው የሚኖረው ያለ። ስለዚህ ራሳችሁ ህይወታችሁን አስተካክሉ። ማንም ለማንም እርዳታ አይረዳም። ስለዚህ እናንተ ተረጂ ላለመሆን የራሳችሁን ህይወት ኑሩ ለማለት እወዳለሁኝ። አብሽሩ። ሰላሙ አለይኩም ወራህመቱላህ ወበረካቱ።